ኢየሱስ ክርስቶስን ጌታና አዳኝ አድርገው የተቀበሉ በትክክልም መንፈስ ቅዱስን ወደ ውስጣቸው ያስገቡ ዳግም የተወለዱ ሰዎች እውነተኛ የሆነ መንፈሳዊ እድገትን ለማድረግ የሆነ ረሃብና ቅናት አላቸው። ጌታ ኢየሱስ ክርስቶስን እየመሰሉ እያወቁ በመንፈሳዊ ሕይወታቸው እያደጉ የሚሄድ ፍላጎታቸው በመንፈስ ቅዱስ ስለሚሰጣቸው የመንፈሳዊ እድገት ፍላጎት እውነተኛ አማኝ የሆኑ ሰዎች ጋር እናገኛለን። ሰላም ለእናንተ ይሁን። ዛሬ በዚህ አጭር ፕሮግራም ላይ ስለ መንፈሳዊ እድገትና ስለሚፈልገው ትኩረት አጠር ያለ ቆይታ እናደርጋለን። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አብረን እንቆያለን። ጌታችንና መድኃኒታችን ኢየሱስ ክርስቶስን ጌታና ዳኛ አድርገው የተቀበሉ ሰዎች ጌታ እግዚአብሔር መንፈሳዊ የሆነን ረሃብ በመንፈስ ቅዱስ አማካኝነት ስለሚሰጣቸው በውስጣቸው የማይቋረጥ መንፈሳዊ እድገትን ማምጣት የሚችል ወደዛም የሚገፋ መንፈሳዊ ረሃብ ይኖራቸዋል። መጽሐፍ ቅዱሳችን መንፈሳዊ እድገትን እንድንፈልገው ይነግረናል። መንፈሳዊ እድገትን እንድንጓጓለት ይፈልጋል። መንፈሳዊ እድገትን እንድንራበው ይፈልጋል። መንፈሳዊ እድገት የሕይወታችን ፍሬ እንደሆነም ይነግረናል። መጽሐፍ ቅዱሳችን ላይ የመጀመሪያው የሐዋርያው የጴጥሮስ መልእክት ምዕራፍ 2 ላይ ከቁጥር 1 እስከ 3 ጀምሮ እንደዚህ የሚል ቃል እናነባለን። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቆምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ለመዳን በእርሱ እንድታድጉ እያለ ይነግረናል። ምን እያለን ነው? በጌታ በኢየሱስ ክርስቶስ ያመንነው አማኞች ደግሞ ዳግም የተወለድነው አማኞች ባመንበት እምነት ውስጥ የሚቀጥል መንፈሳዊ እድገት እንዳለ እየተነገረን ነው። እግዚአብሔር እድገታችንን የሚጓጓ እድገታችንን ማየት የሚፈልግ ለእድገታችን የሚጓጓ አምላክ ነው። ልክ እንደ አንድ አባት ልጁ ሲያድግ ማየት እንደሚፈልግ የልጁን እድገት በአንክሮ እንደሚያይ እንደሚጠብቅ አባት እግዚአብሔር የልጆቹን እድገት እንደዛው ይጠብቃል። እውነት ለመናገርም ለመንፈሳዊ እድገታችን የሚሆንንም ግብአቶች በመንፈስ ቅዱስ አማካኝነት አዘጋጅቶልናል። ግን አንድ ነገር እግዚአብሔር እንደሚፈልግ አስባለሁ። አንድ ነገር ሕይወታችን ውስጥ መኖር እንዳለበትም አስባለሁ። እርግጥ የእግዚአብሔር ቃል አማርኛው የቃልን ወተት ተመኙ እያለ ይገልጥልናል እና መንፈሳዊ እድገት መንፈሳዊ የሆነ ትኩረት እንደሚፈልግ አስባለሁ። መንፈሳዊ እድገት ያለ ትኩረት የሚመጣ ነገር አይደለም። ቆላስይስ መጽሐፍ ምዕራፍ 3 ላይ ሐዋርያው ጳውሎስ ከቁጥር 1 ጀምሮ እየተናገረ በመጣው ክፍል ላይ በላይ ያለውን አስቡ በታች ያለውን አይደለም ይለናል። በሰማይ ያለውን እሹ እያለ ደግሞ ደጋግሞ ይናገራል። ሰው ሕይወት ውስጥ መሻት፣ መራብ፣ መፈለግ የሚባሉ ነገሮች ለእድገታችን እጅግ በጣም ወሳኝ ናቸው። ለዛ ነው መንፈሳዊ እድገትን ብዙዎች ሊፈልጉት ይችላሉ፣ ግን ደግሞ እንደሚፈልጉት መጠንና ልክ የሚያገኙት ብዙዎች አይደሉም። መንፈሳዊ እድገት ይፈለግ እንጂ የሚያስከፍለው ዋጋ ደግሞ አለ። በዋነኝነት በዚህ መልእክት ላነሳ የምፈልገው ሀሳብ ይሄ ነው። መንፈሳዊ እድገት መንፈሳዊ ትኩረት ይፈልጋል። መንፈሳዊ ረሃብን ይፈልጋል። እግዚአብሔር ትኩረት የምናደርግበትን ነገር ቼክ ያደርጋል። ትኩረት የምናደርግበትን ነገር ያያል። ምን ላይ ትኩረት እያደረግን እንደሆነ በልብና በሀሳባችን የሚመላለሱትን ሀሳቦች ሁሉ ይመረምራል። የምንፈልገው መንፈሳዊ እድገት ሆኖ ትኩረት የምናደርገው ደግሞ ሌላ ነገር ላይ ከሆነ በእግዚአብሔር ፊት ያ ይቃኛል። ለዛ ነው እግዚአብሔር የሕዝቡ አይምሮ፣ የሕዝቡ አመለካከት፣ የሕዝቡ እይታ፣ የሕዝቡ አስተሳሰብ በመንፈሳዊ እድገት ውስጥ መቃኘት እንዳለበት በእግዚአብሔር ቃል ውስጥ የምናየው። የቃሉን ወተት ተመኙ እያለ የሚነግረን ይሄ የምኞት ጉልበት ወይም ደግሞ በረሃብ ውስጥ የሆነው በትኩረት ውስጥ የሆነው ጉልበት ወደ ሕይወታችን ስቦ የሚያመጣው ነገር አለ። እኛንም የሚያንቀሳቅስበት ጉልበት ስላለ ነው። ሰው ትኩረት ባላደረገበት ነገር ላይ ውጤት ማምጣት አይችልም። ስኬቶች፣ እድገቶች፣ ለውጦች ቀጣይነት የሚኖራቸው ከአጋጣሚ ባለፈ ሕይወታችን ላይ የሚቆዩበት ስርዓት የሚፈጠረው ትኩረት በተባለ ነገር ውስጥ ነው። መንፈሳዊ ነገር ላይ ማተኮር የግድ ነው። መንፈሳዊ እድገትን ለማምጣት መንፈሳዊ እድገት መሻት ብቻ ከመሆን ማለፍ አለበት። ረሃብ ብቻ ከመሆን ማለፍ አለበት።
ጉጉት ብቻ ከመሆን ማለፍ አለበት። ፍላጎት ብቻ ከመሆን ማለፍ አለበት። የቀን ተቀን ትኩረታችን መሆን አለበት። እግዚአብሔር ለኢያሱ እኮ እንደዚህ ብሎ መክሮታል እኮ። ኢያሱ መጽሐፍ ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው አሰላስለው። እግዚአብሔር ትንሽ ጊዜ ትኩረት እንዲያደርግበት አልፈለግም። ከቀኑ የተወሰነውን ክፍል ያህል ትኩረት እንዲያደርግበት አልፈለገም። የቀኑን የውሎውን ትንሽዬዋን ፓርት ብቻ ትኩረት እንዲያደርግበት አልፈለገም። እንግዲህ ወታደር ነው ኢያሱ፣ አለቃ ነው ኢያሱ፣ የውጊያ ሰው ነው፣ ተዋግቶ ማሸነፍ መውረስ ያለበት ሰው ነው። ይሁንና በቀንም በሌሊትም አስበው የሚል ነገር ተነግሮታል። እንግዲህ እግዚአብሔር በምን ደረጃ ነው ትኩረት እንድናደርግ ሊፈልግ የሚችለው ብለን ስናስብ የሚያስገርም አይነት ነገር ነው። መዝሙር አንዳንድን ካየ ነው ሕጉን በቀንና በሌሊት ያስላል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ላይ ያልቆመ፣ በአዘኞች ወንበር ላይ ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ያሰላስል። አስቡት እንግዲህ እግዚአብሔር ጋር ያላቸው ትኩረት፣ ለመንፈሳዊ ነገር ያላቸው ትኩረት እጅግ በጣም ጥልቅ የሆነላቸው ሰዎች፣ ጠንካራ የሆነላቸው ሰዎች የመንፈሳዊ እድገትን ማየትም ማግኘትም በዛ ውስጥ መመላለስም ይችላሉ። እንግዲህ በእግዚአብሔር ቤት ውስጥ ባለን ቆይታ በራሳችንም ህይወት በሌላም ሰው ህይወት ውስጥ እናያለን። ለውጦችን ማየት እንችላለን። እድገቶችን ማየት እንችላለን። ሰው በጸሎት ሲጨምር ማየት እንችላለን። ሰው በጾም ጸሎት ሲያድግ ማየት እንችላለን። ሰው ወንጌልን በመስበክ ሲያድግ ማየት እንችላለን። ሰው ከቅዱሳን ጋር ባለው ህብረት ሲያድግ ሲለወጥ ማየት እንችላለን። ማስተማር ያልጀመሩ ማስተማር ሲጀምሩ፣ ወንጌልን የማይሰብኩ ሲሰብኩ፣ መምራት የሚያቀታቸው የነበሩ ወደ መምራት ሲመጡ፣ ኃላፊነት የማይሸከሙ የነበሩ ኃላፊነትን ወደ መሸከም ሲመጡ እናስተውላለን። እነዚህ ሁሉ እግዚአብሔርን በመምሰል ማዕቀፍ ውስጥ መንፈሳዊ እድገት እየሆኑ እየተወለዱ የሚሄዱት ለመንፈሳዊ እድገት በምንሰጠው ትኩረት ልክ ነው። ይሄ የእግዚአብሔር ቃል እሱን እንደሚሞግተን አስባለሁ። ትኩረት በማንሰጠው ነገር ላይ እድገትን ማምጣት አንችልም። ትኩረት በማንሰጠው ነገር ላይ እድገትን መግለጥ አንችልም። አጋጣሚዎች እድሎችን ያመጡልናል። ትኩረትና ረሃብ ግን እድገትን ያመጣልናል። እኛን ራሳችንን እያንቀሳቀሰ ወደ እድገት ዓለም የሚገፋን ትኩረት መሆኑን ማሰብ መጀመር አለብን። ስለዚህ መንፈሳዊ እድገት የምንፈልገውን ያህል በየቀን ህይወታችን ውስጥ በየአመታቶቻችን ውስጥ እኛ ህይወት ውስጥ እያየነው መሄድ ካለብን እኛ ራሳችን ተፈላጊ የሆነውን ትኩረት ልንሰጠው ያስፈልገናል። እግዚአብሔር በዚህ ቃል ይሄን ነው የሚሞግተን። አተኩሩበት፣ አስቡት፣ ፈልጉት፣ ተራቡት፣ ከዚህ በላይ ጊዜ ስጡት፣ ከዚህ በላይ የእናንተን ድርሻ ተወጡ እያለን ያለው። እንግዲህ ምንም እንኳ የጸጋ ዘመን ቢሆንም፣ ምንም እንኳ የአዲስ ኪዳን ዘመን ቢሆንም ወዳጆቼ ይሄ የህብረት ህይወት ነው። በህብረት ህይወት ውስጥ ደግሞ ህብረት የሚያደርጉ አካላት ሁሉ ድርሻ አላቸው። እኛ ደግሞ የክርስቶስ ኢየሱስ ደቀ መዝሙር እንድንሆን የእግዚአብሔር ቃል ነግሮናል፣ አዞናል። ኢቨን ተልኳችንም እንደሆነ ሌሎችን ሰዎች ራሱ ለዚህ ተልኮ እንድንመርጥ፣ ለዚህ ተልኮ እንድንመለምን፣ ለዚህ ተልኮ እንድናበቃ እግዚአብሔር በቃሉ አዞናል። ስለዚህ ደቀ መዝሙርነት ህይወታችን ከሆነ፣ ደቀ መዝሙርነት የተጠራንበት ጥሪ ከሆነ የእኛን ድርሻ በተለይም ትኩረት ማድረግን አብልጠን ልንወጣ ያስፈልገናል። እግዚአብሔር በጸጋው በምክሩ እጅግ ኃያል አምላክ ነው። በዚህ ቪዲዮ ውስጥ አንዳች ነገር እንደቀረላችሁ አምናለሁ። ከቀረላችሁ ወዳጆቼ በዚህ ሳምንት ውስጥ ከዚህ በኋላ ባለን ድርጊትና እንቅስቃሴ ውስጥ እግዚአብሔር ትኩረት ልናደርግ በሚፈልግበት አቅጣጫ ላይ ትኩረታችን እንዲዳብር መስራትና መትጋት አለብን። ከዚህ በተሻለ እግዚአብሔር ረሃብንና አቅምን እንዲሰጥን መጸለይ አለብን። ጌታ ስሙ የተባረከ ይሁን። ይሄ መልእክት ከጠቀማችሁ እስከዚህም ድረስ ከሰማችሁት ለሌላ ላልሰማ ሰው ሼር እንድታደርጉ በጌታ ፍቅር አበረታታችኋለሁ። ይሄ መልእክት ለብዙዎች እንዲደርስ፣ ይህም አገልግሎት እየሰፋ እንዲሄድ ሼር እያደረጋችሁ ለብዙዎች እያጋራችሁ ሰብስክራይብ እያደረጋችሁ ይህን አገልግሎት መደገፍ ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተከናወኑ።